እንኳን ጀነት ሊገቡ የጀነትን ሽታ ያገኙ ብለው ረሱል ሰለላሁ ዐለይሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነብዩ ዐለይሂ ሰላቱ ወሰላም ሲንፋኒ ሚነን ናስ ከሰዎች ሁለት አይነት ባህሪ የተላበሱ ሰዎች አሉ። እነኚህ ሁለት ሰዎች ያላያቸውም አሉ በእሳሰ እነኚህ ሰዎች እንኳን ጀነት ሊገቡ የጀነትን ሽታ ያገኙ። እህቴ ከእንደነዚህ አይነት ሰዎች መሆን ትፈልጊያለሽ? ወንድሜስ ከእንደዚህ ሰዎች መሆን ትፈልጋለህ? እነማን ናቸው ለመሆኑ? የመጀመሪያዎቹ ሴቶች ናቸው አሉ። ኒሳኡን ካሲያቱን አሪያት ለብሰናል ይላሉ፣ ነገር ግን ያለበሱ ናቸው። በአሁኑ ሰዓት ላይ ልብስ ተብለው የሚለበሱ ልብሶች ምን ይመስላሉ? ባረከላሁ መላ ሰውነቷን ግልጥልጥ አድርገው የሚያሳዩ የሰውነት ቅርጿን የሚያሳዩ ቀይ ትሁን ጥቁር ትሁን ጸይም ትሁን ሙሉ ግልጽ አድርገው የሚያሳይ ወፍራም ትሁን ቀጭን ትሁን እያንዳንዱ የሰውነት ክፍሎቿን የሚያሳይ ልብስ ለብሳ የምትወጣ ሴት ለብሻለሁ ትላለች፣ በሐቂቃው ግን አልለበሰችም። እንደነዚህ አይነት ሴቶች ጀነት አይገቡም፣ የጀነትን ሽታ ያገኙም አሉ። ሌላኞቹ ሰዎችን በበደል የሚመቱ ናቸው አሉ ነብዩ አለይሂ ሰላቱ ወሰላም። ሰዎችን ስልጣን አለኝ ብለህ የምትማታ ከሆነ ስልጣን አለኝ ብለሽ ያለ አግባብ የምትማቺ ከሆነ ነገ የውመል ቂያማ ከባድ ነገር ይጠብቅሃል፣ ከባድ ነገር ይጠብቅሻል። ራሳችንን ከእንደነዚህ አይነት መጥፎ ባህሪያቶች ልናርቅ ይገባናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።